ትምህርት ቤት ሄደዋል ማየ ተምረዋል የመሰረተ ትምህርት ነው መሰረተ ትምህርት በደርግ ጊዜ ነው በኃይለ ሥላሴ በደርግ ነው አሁ ምናምን ቢልስዋል እስከ ስንት ተማሩ ስታራት እንዴ ጥሩ ሄደዋል እኔ ወጋ አጥርቂ አንቺ ወካያሽ ጌታ ሆይ እጃችን አስታጥቢን በቃ እንዴ እኔ እንደ ንግስት ሆና ማረኝ ማንሽትይ አቤት አይው ማግኝ ታስታጥቢያ ማግኝ አስታጥባል ማግኝ ከፈለግሽ ገላቸውን ሁሉ አጥባል አንቺ ግን ወይ ወጉ ቀርቶ በቅጡ በኮነነኝ ከሳቸው ስር ሊያ ይዤው መጣለው እሳቸውን አስታጥቢኝ ይመለሳል ናፍቆት ያሩኝ ተቀም እንዴ ሀብታምቶኛለሽ ስለማታስታጥቢ ሀብታምቶኛለሽ ከማማ አሁን የልጅ ልጆት እሱ ስሙ ማን ነው ማየ ዮናስ ነው ያሉት ዮናስ ግን ስራ ቢያገኝ 22 አመት ነው አይደል ያሉት ይሆናል ወደ 22 23 ሳይሆን ይቀራብልሽ ነው ብቻ ስራ የሚያሰራው ሰው ቢያገኝ አንዴ ራሱ ይችላል ከዛ ማማን ደግሞ ቆንጆ አድርጎ ይጣው እና ደግሞ ለርሶ በጣም ተስፋ ነው እሱ የተሻለ ስራ ቢያገኝ ነበር ለርሶ በጣም ተስፋ ነውና ማየ በስኳር ነው ሳይበዛ አንድ ማንኪያ ግን ተሻልከኝ አግኝቻለሁ ሁሉንም አግኝቻለሁ ማየ እኔ እኮ ቀልጣፋ ነው በእጇም ተዛቀው ከፈለ እኔ ድስት ሰጡኝ እማዬ ጀልፋ ሰጡኝ ነው አልልም እማዬ ማስታጠቢያ ውሃ አልልም ደከምሽ ትዬ በስኳር ነው ደከታዩ ናፍቆት አንቺ ጠጪ ቀዝቃዛ ላድርግልሽ ሞቅ ያለ እግዚአብሔርን ከፈራሽ ስጪ ካልፈራሽ ልተኛ ለምን ታነካኪኛለሽ ለቡና እዛ ሰርጉ ላይ የሰርግ ዘፈን ምን ተዘፈነ አረን ምንንም ማላቀው ረሳው ስንት አመት አቤት ማየ አርሶ በሌው ምናምን አይሉ አርሶ በሌው መጣ ያብራለው አያቴ በጣም ነው ሁሌ እንደዚህ የምትለው አርሶ በሌው መጣ የለውም ጣጣ እያረሰው እንጂ የለውም ጣጣ እያረሰው የለውም ጣጣ በሉላ እህላሸው አይደል የለውም ጣጣ እጅረት አያፍሰው የለውም ጣጣ እንደዚህ ትለበር ማታ አርሶ በሌው መጣ የለውም ጣጣ ያዙ እስቲ ረባክስተኝ እኔ ከሶ ጋር እንደማረኛ ቃል አሁን ክረምቱ በጣም ገባው ሲናፍቆት ብላለሽ በጣም ይሳለሳለሁ በቆሎ ይዘመተና እንደቀንጠብሰን እንበላለን እሺ ማይ ሞቅ እናረጋለን ቡና ደግሞ እየመጣው አፈላሉታል አትመጭ መጣል ቆንጆ ቡና ሆኗል አዎ እርሶ ደግሞ ቲማቲሙ ላይ አይጨይሎም ይላሉ ቡናው ላይ እንዴ ታሐቅ ነው ወይ ጥርሶች ሲያመር እውነትና ታዲያ እንግዲህ ከኡነታ ወዴት ሄዱማ ዝም ብዬ መብላት ነበርብኝ ለካ ያረ ጠላቶች እንዴ ምን ቦታው እስከወዳሉማ ወዳለሁ ይሄው ቃል ገባለሁ ጥሬ ነው እግዚአብሔር ያረ ወጥም ሲፈታ ለቦቹ ልክሎታል እሺ ቆንጆ ጥሬ ስጋ እሺ ማይስ ጥሬ ነው አስታውሱት ጥሬም ወዳለሁ ሌላስ ወጥም ቆንጆ ወጥ ቀይወጥ ወጥ ያረጋሉ እርሶ ለምን እዚህ ሰርቷል ወጡን ሰርቼ ነው መልክሎት በቃ ቃል ገብቻለሁ አዎ በእውነት እድሜ ይስጥልኝ ለጥሬ የሚሆን ደግሞ ልክሎታል እድሜ ይስጥልኝ ይሄው በኢትዮጵያ ሕዝብ ፊት ቡቹ ቃል ገብቷል ይዞ ይመጣ እግዚአብሔር ይስጥልኝ ኢትዮጵያ ሕዝብ አሁን ምስክርነት በዛ አሜን ፈጣሪ አምላክ አባባሮች በጣም ነው እንትን የሚለው የሰሙ ደድስት አሜን ክትፎ ከወደዱ ክትፎ ሰራለሁ አረ ክትፎ ደግሞ አይወዱም ክትፎ እሱ ጣጣለሁ አረ ምንም እኔ ጉራጌ ነኝ ማየ እሺ ቢሉ ነው የሚሻሉት ይሻላል አዎ እውነት በቃ እሷ ክትፎን እኔ ስጋውና ወጡን ልከን ላናገኘው እንችላለን እኛ በጣም ስራ የሚበዛበት ወቅት ስለሆነ ላንመጣ እንችላለን ግን ቃል ገብተንልካለን ብልት ያርጉሽ እድሜ ይስጥልኝ አሜን ተባረኩ አሜን ዘራችሁ ይባረክልኝ እናቴ ክርስቲያን አምላክ ይጠብቅልኝ አሜን ደሳናችሁ በጣም ምን አለኛል እናንተ የትኛው ዘመዴ እንደዚህ ያረገኝ ዘሪስጣችሁ እናት አሜን እማዬ ግን በጣም የሚመኙት እንዲሆንልዎት የሚፈልጉት ነገር ምንድነው እንደው ብቻ መውደቂያ እንዳላጣ ሌላው ምንም ችግር የለም እቺ ቤት ይመስለኛል አሁን እኮ በልማቱ ቤት ውስጥ እነሱ በስምሽ ካልሆነ ከባድ ነው አይዞት እግዚአብሔር መላጣም ይሄንን ፕሮግራም የሚያዩ ደግሞ የሥራ ኃላፊዎችም ካሉ ነው ይተባበራሉ እግዚአብሔር ብቻ እሱም ብቻ ነው ይሄዳሉ ቀን በቀን ቀበሌ ይጠይቃሉ እንዴት ይሁን እንዴት ምናምን ይላሉ አይ ምን አደርጋለሁ ምንም አይፈልጉኝ ያው ግብር ነው የምገብረው ስለኛል ያው አሰራሩን በጥልቀት ባናቀውም ግን በባለቤቱ ስም ከሆነ የእርሶ ቤት እንደሆነ ታስቧል ሲፈርስ ሜዳ ላይ ያወድቁ ይችላሉ የሆነ ነገር ሊያረጉ ይችላሉ እርሶ ብቻ ጤና ይስጦት አይጨነቁ ደግሞ ቀሪውን ለእግዚአብሔር መስጠት እሱ ነው ብቻ ዋናው እሱ ነው እግዚአብሔር ያውቃል በጣም ስናስፈልጎት ግን ችግሩ ያስደውሉልን እሺ እሺ እናት
ለቡቹ ንገሩትና እሱ ይደውልልናል። ለልጁም ስራ ከተገኘ እንግዲህ እግዚአብሔር ነው እንደው ትንሽ እንደው ተንጋ ተቋጥሮ ነው ያለው። አይዞት እስቲ እኛ የምናውቃቸውን እንሞክራለን። ይሄን ፕሮግራም የሚያዩ ሰዎችም ለሱ የሚሆን ወጣት ነው አይደል ንቁ ነው ብለዋል። እንግዲህ ለሱ የሚሆንም ካለ ደስ የሚል ፏፏቴ ነው። ስልኩን ይሰጡናል። ማይ ስልክ የት ነው? እሱ ጋር ነው። እቻትና የሱ ስልክ ቁጥር አለ እዚህ ላይ ዮናስ በእና ፈልጊ። እሺ ቁጥሩን ያጅልኝ ልንገር። እሺ አገኘሽው? መንጃ ፍቃድ አለው ነው ያሉን። ማይ እንዴ ገበረ በቀደም ይፈልጋል መንጃ ፍቃድ የ4 አመት ነው። ተለማምዷል። ይነዳ ነበር ይነዳል። ያው ውሃውን የሮቱ አይሲ እንደዛ ነው እንዴ? ጎበዝ ስራ አይጠፋም። በእርግጠኝነት ብዙ ሰዎች ስራ እንትን ሊሉት ይችላሉ። እንደውልለት ያዥ ስልኩ እንያዘው። ዮናስ ሚለው ነው አይደል? ማይ ልደውልለት እንዴ? ደውልለት እስኪ። አካውንት ቁጥር ነው ካለ እንገር። ሊያና ናፍቆት ከቻናል 1 ቤት ያፈራው ፕሮግራም መጣው ነበር። ስልክን ይዘዋል። እሺ ይደውሉልሃል። አንተም ደውልላቸው በሩት ወደ እንትን ብሏል። ወደሱ ጋር ጠርተን ብሏል። እሺ ያልተሳካ ጥሪ እሱ ያውቀዋል። እሺ ማይ እሺ እናት ማዬ በጣም ነው የምናመሰግነው። አረኛ አመሰግናለሁ። ከባድ ቤቶትን ከፍተው ጥሩ ጊዜ ነበር የነበረን። እድሜና ጤና ይስጥዎት። አሜን። እንጠይቆታለን። እሺ አለን። እድሜ ይስጥልኝ። እሺ ምንም ነገር ሲገጥሞት ያስደውሉልን። ተነሽ ውቢት። እሺ እናት ሶጠጡ ማየር ሶጠጡ። እሺ ተጣጣለ። እድሜ ይስጥልኝ። በጣም ደስ ብሎናል። እሺ አጫወቱን። ደስ የሚሉ እናንተናችሁ እንጂ አይ እናንተ ጫማሽን አረጋለሁ። ጫማዬን ወጡን ሰራራ ብዬ ነው እንጂ አሁን አረጋለሁ። ከዚህ በኋላ ከወጣ ሰሪ አይ አሁን ምን አርገው ወጣ አርገሽ ትወጫለሽ። ተሸክመሽ ትወጫለሽ። ዲያዝልሽ አኔ እሺ እንትን አገልጋይሽ አይደል? አሽከርሽ መኪና እዛ ጋር አረጋለሁ። ማያ ያስቡ። እሺ አረጋለሁ። ቻው እናቴ። እድሜ ይስጥልኝ። እናት ቁጭ ብዬ ወራ እንዳይነሱ እናት አንተሽ ማይ እንወጣለን። ማይ በገነታበት አይነሱ አሜን። ወደበና ጤናችሁ ኖሮልን ማየ የሰሞደዲስ አሜን አሜን ማየ ዛሬ አክብር። አሜን አሜን